እማሆይ ወደ አመለከተቻቸው አቅጣጫ ሲመለከቱ አንድ የተገነዘ አስከሬን ከፊታቸው ተጋድሞ ሁለት አባቶች ራስጌና ግርጌ ቆሞ ጸሎት ያደርሳሉ። ሁለት ነጫጭ ነብሮች፣ ሁለት ነጫጭ አንበሶች ከነሱ ትንሽ ፈቀቅ ብለው በአስደናቂ ሁኔታ ልክ እንደ ሰው ጥፍራቸውን መቆፈሪያ ዶማ፣ መዳፋቸውን አካፋ አድርገው መቃብር ይቆፍራሉ። ሁለቱ ሲቆፍሩ ሁለቱ አፈር ያወጣሉ። እማሆይ በመገረም በመፍዘዝ ይመለከታሉ። ጸሎት ከሚያደርጉላቸው አንደኛው አባት እማሆይም በእጃቸው ምልክት ጠሯቸውና ፈጣሪ ፈቅዶልሽን የእኚህን ጻድቅ አባት በረከት እንድትቀበይ ነውና ያመጣሽ አስከሬናቸውን ሳሚ፣ በረከታቸውን አግኚ አሏቸው። እማሆይ አስከሬኑ ላይ ድፍት ብለው እየተንከባለሉ ተንሰቅሰቀው በማልቀስና በመዳሰስ በረከታቸውን ተቀበሉ። አንበሳና ነብሮቹ መቃብሩን ቆፍረው እንዳበቁ መጥተው አቀርቅረው ቆሙ። እነዛ አባቶች ጸሎታቸውን አሳርገው ሲያበቁ ለነብሮቹና ለአንበሶቹ ምልክት ሰጥቷቸው እነሱም እንደ ሰው እጅ ተነስተው አስከሬኑን አንስተው መቃብሩ ጋር አደረሱና በተጠንቀቅ ቆሙ። አንደኛው አባት መቃብሩን ባርከው ጸሎት አድርሰው ሲጨርሱ ሁለቱም አባቶች ከአንበሶቹና ከነብሮቹ አስከሬኑን ተቀብለው ወደ ውስጥ አስገብተው ጸሎት ካደረጉ በኋላ ለአንበሶቹና ለነብሮቹ ምልክት ሰጧቸው። እነሱም እንደ ታዘዙት አፈሩን መመለስ ጀመሩ። በዚህ አይነት የቀብሩ ሥነ ሥርዓት እንደ ተፈጸመ እነዛ ሁለት አባቶች አንበሶቹንና ነብሮቹን በማመስገን አሰናበቷቸውና እዛው መቃብሩ ጋር በጽሞና ቁጭ አሉ። ከመካከላቸው አንደኛው አባት ከጥቂት ዝምታ በኋላ እማሆይን እናቴ በእውነት የተባረኩና ዕድለኛ ኖት። እኚህ ዛሬ ወደ ፈጣሪ የሄዱት አባት ለዚህ በረሃ ዕንቁ ፀሐይ ነው ሆነው 200 ዓመት የኖሩ ነበሩ። እኛንና ከእኛም የበላለጡትን አመንኩሰው የበረሃ ኑሮን ባርከው የሰጡ ግን አፈርነህና ወደ መሬት ትመለሳለህ ባለው ቃል ዛሬ በ200 ዓመታቸው በሥጋ ተለዩን። በመንፈስ ግን ለዘላለም አብረነን እርሶም በረከታቸውን አገኙ አሉና ብዙ መንፈሳዊ ነገሮችን ከነገሯቸው በኋላ ይበሉ እናቴ ወደ ሥራው የሚሄዱ ይህች ቅድስት አጋዘን እየጠበቆችዎት ነው ብሎ ጸሎት አድርገውላቸው ተለያዩ። እማሆይ የፈጣሪን ሥራ እያደነቁ ከአጋዘኗ ጋር ወደፊት አመሩ። አጋዘኗ አንድ አባት በዓት ስትደርስ ቆም አለች። እኛ አባት አንዲት ዛፍ ተደግፈው ዓይንና እጃቸውን ወደ ሰማይ ሰቅለው በተመስጦ እየጸለዩ ነበር። እማሆይ አጋዘኗ ስትቆም ቆመው ወደምታይበት ሲመለከቱ እኚህ አባት ፈዘው ይመለከቱ ጀመር። እኚህ አባት ጸሎታቸው አሳርገው ትንሽ ቆዩና እማሆይንን መልከት ብለው ሰላምታ ሰጥቷቸው ባርከዋቸው ይቀመጡ እናቴ አሉ። አጋዘኗን ባርከው በቃ ወደ ባትሽ ሂጂ ብለው አሰናበቷት። አጋዘኗ ልክ እንደ ሰው ከአንገቷ ዝቅ ብላ አባቷን እማሆይ ተሰናብታ ወደ መጣችበት ሄደች። እማሆይ ከእሷ በመለየታቸው ሆዳቸው ተረበሸ። ከዓይናቸው እስክትጠፋ ፈዘው ሲመለከቷት ቆዩና የሰው ልጅ ከሰው ጋር መግባባት አቅቶት እንደ ሰናኦር ሰዎች ቋንቋ ለቋንቋ ተለያይቶ በጎሪጥ በሚተያይበት ጊዜ ፈጣሪ የዱር አራዊትን ትሑት አገልጋይና ታዛዥ ማድረጉን እያደነቁ ከዓይናቸው የሚወርደውን እንባ ጠራረጉ። ነጫጭ ርግቦች ባፋቸው ቅጠላ ቅጠል ፍራፍሬ ይዘው እየበረሩ ወደ እነሱ አቅጣጫ መጡና አንዷን በአፏ 2 ቅጠል የያዘች እነሱ ጋር ወርዳ 2ቱን ቅጠል እኛ አባት እጅ ላይ አድርጋ በራ አንድ ትልቅ ዛፍ ላይ አረፈች። ሌሎቹ ወደፊት ሄደው ትንሽ ቆይተው መጡ። ያቺ ርግብ ጠብቃቸው ነበርና አብረው ተቀላቅለው ወደ መጡበት በህብረት በረሩ። እማሆይ ይህን ድንቅ ትዕይንት በአድናቆት ሲመለከቱ አባ ድንገት እማሆይ አሏቸውና እማሆይ ሰማይ ላይ የሰቀሉትን ዓይናቸውን ወደ አባ መለስ አደረጉ። እማሆይ እዚህ በረሃ ውስጥ የፈጣሪ ሥራ ድንቅና ፍጹም ነው፣ ተደንቆም ተወርቶም አያልቅም። ይኸውሉ እነዚህ ርግቦች እንደሌላሉ ኃጣን ፈጣሪ ያዞልን ምግባችንን በጊዜው ያመጡልናል።
ይኸው ዛሬ እርሶ እንግዳ እንደመጣብኝ አውቆ 2 ቅጠል መጣ። እያንዳንዳችንን የማይረሳው አምላክ ከምስጋና በቀር ምን ይከፈለዋል? ብለው አንዱን ቅጠል ለእማሆይ ሰጡና ድርሻቸውን ይዘው ጸሎት ካደረጉ በኋላ መመገብ ጀመሩ። ቅጠሏ ሳይዋት ትንሽ ስትበላ ብዙ፣ ጣዕሟና መዓዛዋ ኦማ እንደበላ ወተት እንደጠጣ የሚያረካ ነው። እማሆይ እዛ ዋሻ ውስጥ ያዩአቸው ነጫጭ ርግቦችና ያ ያማረ ተክል እሱ በፈቀደ ለሳቸው በመድረሱ ፈጣሪን እያደነቁ ተመገቡ። ይህ ምግብ እሱ በፈቀደ የመገባቸው ፈጣሪ በጸሎት ካመሰገኑ በኋላ እማሆይ ከፊት ለፊታቸው አንድ ትልቅ ዋሻ አዩ። ትላልቅ አሞሮችና ነጫጭ አንበሶች፣ ነምሮች፣ አጋዘኖች፣ ድኩላዎች የሆነ ነገር እየተሸከሙ ወደ ዋሻ ይዘው ይገባሉ። እማሆይ አባ ጴጥሮስ እዚህ በረሃ ውስጥ ሰው አውሬም ተስማምቶ ነው የሚኖሩ ያሉትን አስታውሰው እውነትም አንበሳና ነብር ከእነዚህ እንስሳት ጋር ተባብረው አብረው ውለው አብረው ቅዱሳንን ማገልገል ላይ ወይ ያንተ ሥራ እያሉ በሐሳባቸው እያመጡ እያወረዱ ሲመለከቱ ቆይተው አባቴ ይህ ዋሻ የማን መኖሪያ ነው? እነዚህስ እየያዙ የሚገቡት ምንድን ነው? አሉ በትሕትና። እኛ አባት ተነስተው ይምጡ አሉና ይዘዋቸው ወደ ዋሻ ገቡ። የዋሻው ድባብ ያስፈራል። ውስጡ ትልቅ ፓውዛ ያለው መብራት ያለ ይመስል ፏ ብሎ ደምቋል። በዋሻው ቀኝ በኩል በዕድሜ የበለጸጉ አባት ትንሽ ራቅ ራቅ ብለው ጸሎት ያደርሳሉ። በስተግራ አረጋውያን እናቶች እንደነሱ በጸሎት ተጠምደዋል። ከዋሻው መሃል ክብ ሆኖ ጥራቱ ንጣቱ ከወተት የሚያስመርጥ ውሃ አለ። ከውሃው ኋላ ትልቅ የእንጨት መስቀል ተተክሏል። ከመስቀሉ ስር በዕድሜ ከሁሉም የሚበልጡ አረጋውያን አባት አንገታቸውን ወደ መስቀሉ አዘንብለው ይጸልያሉ። ምንም ድምፅ የለም። ጸጥታው ልብን ያርዳል። መዓዛው ነፍስን ሥጋን ያለመልማል። እማሆይንና አባን ቀና ብሎ ያያቸው የለም። እማሆይ ሁሉን በፍርሃትና በአክብሮት ሲመለከቱ አንድ ነጭ አንበሳ ከፊት ለፊት ካንዱ ዋሻ ውስጥ ብቅ ብሎ ግራ ቀኙን በትሕትና ጎንበስ ብሎ ሰላምታ ሰጥቶ በቀስታ እየተራመደ ወደ ውጭ ወጣ። አባ እማሆይን ነካ አደረጉና አንበሳው ወደ መጣበት ዋሻ ይዘዋቸው ገቡና እናቴ ይህን የምታዩትን የቅዱሳን አጽም ነው። እነሳ ያዩአቸው የዱር እንስሳት ከየቦታው የቅዱሳንን አጽም እየያዙ አምጥተው እዚህ በክብር ያሳርፉታል። እዚህ በረሃ የሚኖሩ ብዙ ቅዱሳን እናቶች፣ አባቶች በያሉበት ቦታ ሆነው የጊዜ ሞታቸው ቀርቦ ሲያርፉ እነዚህ ፈጣሪ ያዘዛቸው ከየቦታው እያመጡ እዚህ ያሳርፏቸዋል። ይህ ሁሉ የምታዩት የቅዱሳን አጽም አብዛኛው በጣም ሩቅ ከሆነ ቦታ የመጡ ናቸው። እነዚህ በሕይወት የምታዩቸው አባቶችና እናቶች በሕፃንነታቸው ወደዚህ ዋሻ ገብተው እዚሁ አርጅተው የኖሩ ናቸው። ምግባቸውንና ልብሳቸውን ፈጣሪ ዕለት ዕለት እየሰጣቸው እሱን በፍጹም ልቦናቸው ሲያገለግሉት የኖሩ ናቸው። ወደፊትም እሱ ወደ እሱ እስኪጠራቸው ድረስ ሲያመሰግኑት ይኖራሉ። እናቴ እነዚህ ዋሻ ውስጥ ያሉት ሁሉ ኑሯቸው በአርምሞ ነው። ፍጹም አንዳቸው የአንዳቸውን ድምፅ ሰምተው አያውቁም። አንዳቸው የአንዳቸውን መልክ አይተውም አያውቁም። እንዲህ አንድ ላይ ይኑሩ እንጂ ሁሉም ለብቻቸው እንደሚኖሩ ነው የሚሰማቸው። በጠቅላላው ወደዚህ ዋሻ ገብቶ ለመኖር የወደደ ሁሉ ራሱን እንዲህ እንደምናየው እንደ ቅዱሳን አጽም አድርጎ ስለሚቆጥር ንግግር፣ መተያየት፣ ወዲያ ወዲህ ማለት የለም። በቃ ሙት ናቸው። ፈጣሪ ችሎታው ሰጥቷቸው አንደበታቸው ጠቅላላ ሕይወታቸውን ሁሉ እያሉ ከሙታን ጋር ደምረውት ይኖራሉ። እኔ ኃጦ ደግሞ ይሄው አለሁ ብዬ እቀባጥራለሁ እናቴ አሉ እንባቸው እንደ ዝናብ እየወረደ። እማሆይ ግራ ገባቸው። እኔስ ምን ልበል? እኔስ ማን ነኝ? ምድቤ ከየት ነው? ወየውልኝ፣ ወዮታ አለብኝ
ወየው ለእኔ ሊያዝንልኝ ሊያለቅስልኝ የገባው ወየው ወየው እያሉ በለሆሳስ እንባቸውን እያዘነቡ ደረታቸውን ይደቁ ጀመር። አባም እንባቸውን እየጠራረጉ እናቴ ጌታ ፈቅዶልን ይህን ያህል ከቆየን በቂ ነው፣ እንውጣ ብለው አንገታቸውን በትሕትና ዘንበል አድርገው ሁሉንም ተሰናብተው ወጡ። እማሆይ ከዛ ከዋሻ ከወጡ በኋላ ድፍት ብለው ምርር ብለው ለረጅም ሰዓት አለቀሱ። አባ እሳቸውም እንባቸውን እያፈሰሱ እማሆይን በትዕግሥት ጠበቁ። እማሆይ ለቅሷቸውን ገታ አደረጉና አባቴ እርሶ ወደዚህ በረሃ መቼ መጡ? እዚህ ዋሻ ውስጥ ላሉት ምን እያደረጉላቸው ነው? በአቶና በአታቸው በጣም ቅርብ ነው ብዬ ነው አሉ። አይ እናቴ፣ እነሱ በጸሎታቸው በበረከታቸው ይረዱኝ ዘንድ ጌታ ፈቅዶ በአጠገባቸው አኖረኝ እንጂ እኔ ኀጢአተኛው ምን ላረግላቸው እችላለሁ? ምንስ አለኝና አሉ በጽሞና ትንሽ ከቆዩ በኋላ። እኔ ተወልጄ ያደግኩት አዲስ አበባ ነው። ቤተሰቦቼ መንፈሳውያን ስለሆኑ ከባዕታ ማርያም ቤተ ክርስቲያን አይለዩም። አጥቢያችንም እሱ ነው። እኔም እዛው በዓታ ለማርያም ትምህርት ቤት ገባሁ። ውዳሴ ማርያም ስንማር፣ ወንበር ስንዘረጋ፣ ለመማር ስንቀመጥ ሁሌ የማላውቃቸው መምህርና ተማሪዎች አብረውን ይገኛሉ። ልክ ትምህርቱን በጸሎት ጨርሰን ቁጭ ስንል እነዛ ተማሪዎች መምህር የት እንደሚሄዱ አላውቅም፣ ጥፍት ይሉብኛል። በዚህ ነገር ሁሌ የሚገረምና አጨነቅ ነበር፣ ግን ለማንም ትንፍሽ አልልም። አንድ ቀን አጠገቤ ላለው ተማሪ እነኛ መምህርና ተማሪዎች ከየት መጡ? እነማን ናቸው? ትምህርቱስ ሲያልቅ የት ይደርሳሉ ብዬ ጠየቅኩት። እንደኔ ሁሉንም የሚያያቸው ይመስለኝ ነበር። ተማሪው ሳቀብኝ። በቁም እየቃዠው መሆኔን ነግሮኝ ለተማሪዎች ሁሉ እየነገረ አሳቀብኝ። ግራ ተጋባው። ሁሌ በትምህርት ሰዓት አሉ፣ እነሱ ደግሞ ቃዥህ ይሉኛል። በዚህ አይነት እያሉ ድቁና ተቀበልኩና እዛው በዓታ ለማርያም ቅዳሴ ቀድስ ጀመር። ጎን ለጎንም ትምህርቴን እከታተል ነበር። ታዲያ ሁሌ ለተልእኮ ወደ ቤተልሔም ሲሄድ እነዛ ተማሪዎች መምህር ቤተልሔም ግቢ ጥግ ጥግ ቆመው ይጸልዩ አያለሁ። ቤተ መቅደሱም ስገባ አገኛቸዋለሁ። ግን ስራዬን ስጨርሼ ስወጣ የሉም። ለማን ልንገር? ማን ይመነኝ? በእንዲህ ያለ ሁኔታ 1 ዓመት አለፈ። ከዕለታት አንድ ቀን ተረኛ ዲያቆን ነበርኩና ሌሊት ደውሉ ጋር ስደርስ እኛ አባት ወደ እኔ መጡና ደውልና ቤተ ክርስቲያኑን ከፍተህ ቁልፉን መምህሩ ወንበር ላይ አስቀምጠህ ቤተ መቅደስ ገብተህ ሰላም ለኪና አቡነ ዘበሰማያት አድርሰህና እዚሁ እጠብቅሃለሁ አሉኝ። እንዳሉኝ አድርጌ ወደ ደውሉ አመራው። ተከተለኝ አሉ። ምንም ሳልናገር ተከተልኳቸው። እንዴትና በምን እንዳመጡኝ ፈጣሪ ድንቅ ሥራው ነውና አላውቅም። ብቻ በዚህ ደረስን። ይሄ እኔ የምኖርበት ዋሻ የሚኖሩ አንድ ትልቅና ቅዱስ አባት ነበሩ። ከእሳቸው ጋር መኖር ጀመርኩ። እሳቸው በ105 ዓመታቸው ወደ ፈጣሪያቸው ተጠርተው ሄዱ። እኔም እንደ እሳቸው ሥራ ባይኖረኝም በሱ ቸርነት በቦታቸው ተተክቼ እሱ እስኪጠራኝ ይኸው እየኖርኩ ነው እናቴ አሉ በትሕትና በተጎናጸፈ ፈገግታ። እማሆይም አባቴ እኔ ኀጢአተኛ ልጆትን ምን ይመክሩኛል አሉ። አይ እናቴ፣ ፈጣሪ የሚመራውንና የሚመክረውን እኔ ማንኝና መክረዋለሁ? ይልቅ እርሶ በጸሎቶት አይርሱኝ እናቴ፣ በእግዚአብሔር መንገድ መሪውን ልኮሎታልና ይነሱ ይከተሉት ብሎ ጸሎት አድርገው ባርከው አሰናበቷቸው። እማሆይ ከእሳቸው ተሰናብተው የፈጣሪን ሥራ እያደነቁ ለእሳቸው ግልጽ ሆኖ የማይታያቸውን ግን እንደ ውልብታ ከፊታቸው የሚሄደውን ነገር ተከትለው የዚህ የበረሃ ምስጢር ምን ይደንቅ ምን ይረቅ፣ ሲያዩት ምድረ በዳ ምንም የሌለው ውስጡ ከዕንቁ የላቀ ዕንቁ ምድራዊ ገነት ቃላት የማይገኝለት እጹብ ድንቅ ሀገረ መላእክት። የዚህ የበረሃ ምስጢር ስንቱ ታይቶ ስንቱ ተነግሮ ያልቃል፣ ሁሉም ነገር ከአእምሮ በላይ ነው እያሉ ወደፊታቸው ተጓዙ። እማሆይ
ከማይጨብጡት ከማያነጋግሩት ግን ከፊታቸው ቀድሞ እንደ ጥላ ውልብ እያለ መንገድ ከሚመራቸው ጋር የእግዚአብሔርን ድንቅ ሥራ ያደነቁ ወደፊት ሲጓዙ ያ የሚመራቸው ነገር ተሰወረባቸውና ቆም ብለው ግራ ቀኙን ሲመለከቱ በስተቀኝ በኩል በሐረግ የተጀበጀበ ጎጆ መሳይ ነገር አዩና ልብ ብለው በትኩረት ይመለከቱ ጀመር። ያቺ የሐረግ ጎጆ ጎንበስ ተብሎ የሚገባባት ትንሽ በር እንዳላት አዩ። ፈጣሪን አሁን ይህች ከወፍ ጎጆ ትንሽ ከፍ ያለች ውስጥ ሰው ይኖሩበት ይሆን ብለው ሲያሰላስሉ ቆዩና ወደ ሰማይ አጋንጠው ጸሎት ጀመሩ። የዚች ጎጆ ምስጢር እንዲገልጽላቸው ፈጣሪን ተማጽነው ዓይናቸውን ወደ ጎጆዋ ሲወርውሩ የጎጆዋ በር ተከፍቶ አንዲት የ80 ዓመት አረጋዊ እናት ብቅ አሉ። እማሆይ ደነገጡ። ዛፍ እግር አውጥቶና የሰው ቅርጽ ይዞ የሚንቀሳቀስ መሰላቸው። እኚህ እናት ከቆባቸው ጀምሮ ሙሉ ሰውነታቸው የተሸፈነ ነው። በሐረግ ተጠላልፎ በተሰራ ልብስ ነው። ፊታቸው፣ እጃቸውን ከቁርጭምጭሚታቸው በታች ያለ እግራቸው ብቻ ነው ሰው መሆናቸውን የሚያሳውቀው እንጂ መላ ሰውነታቸው በሐረግ ብልኮ ተሸፍኗል። እማሆይ በመገረም እንቅስቃሴያቸውን ሲከታተሉ ወጥተው በሩ ላይ ቆም ብለው አቡነ ዘበሰማያት ደገሙና እማሆይን እናቴ እንደምን ዋሉ? እኔን ኃጢአተኛዋን እንድትጠይቁኝ በመንፈሳዊ ምክር እንድታበረቱኝ ወደዚህ ወደ ተቀደሰ ቦታ የላኮት ፈጣሪ ይክበር ይመስገን፣ ይምጡ ወደዚህ አሏቸው። እማሆይ ወደ እሳቸው ቀረብ ብለው እግራቸው ስር ድፍት ብለው እናቴ ለእኔ እንጂ ብርታት፣ ጽናት፣ መንፈሳዊ ድልድይ፣ የሕይወት መርከብ እንድትሆኑኝ የኀጢአቴን ሸክም እንድታቀሉልኝ ወደ እርሱ እንድታቀርቡኝ ብሎ ወደ እርሶ ላከኝ። እናቴ ይባርኩኝ፣ ይጸልዩልኝ አሉ እንባቸውን እያወረዱ። እናቴ እነሱ የሁላችንንም ኀጢአት እሱ ይቅር ይበለን፣ እሱ ይራራልን ብለው ከእግራቸው አነሷቸውና ሁለቱን በኅብረት ጸሎት አድርገው ቁጭ አሉ። እማሆይ በሚያዩት ሁሉ እየተገረሙና የፈጣሪን ሥራ ያደነቁ ትንሽ ዝም ብለው ቆዩና እናቴ ወደዚች በረሃ እንዴት መጡ? ከየት ነውስ የመጡት? አሉ በሐረግ የተሠራውን ልብስና በአድናቆት እየተመለከቱ። እማሆይ ጥንካሬና እንደዛ የሚያንጸባርቅ ወዙ ቸፍ ያለውን ፊት በመገረም እያዩ አይ እናቴ እኔ የኀጢአት መርከቧ ነኝ፣ ከእኔ ምንም ቁም ነገር ይገኛል? ግን የፈጣሪ ትእዛዝ ነውና ይስሙ ብለው ዓይናቸውን ወደ ሰማይ ሰቅለው ያወጉ ጀመር። ተወልጄ ያደግኩ ጅማ ከተማ ነው። መቼም በዛ አካባቢ ባዕድ አምልኮ የተስፋፋ በመሆኑ እኔና ቤተሰቤ የምናመልከው እሱኑ ነበር። ሆኖም እኔ የትኛው መንፈሳዊ ስብከት ሳይሰበክልኝ እንዲሁ በተፈጥሮዬ ጠላው እቃወመውም ነበር። እናት አባቴን አሞግታቸው እከራከራቸውም ነበር። በዚህ እያለው ለአካለ መጠን ስደርስ ይባስ ብለው ለዋናው ባላውሊያ ለልጅ የእሱ ልጅ ምንም ሳልሰማና ሳላውቅ ዳሩኝ። ሁሉ ነገር ካቅሜ በላይ ስለሆነ ጠዋት ማታ ማልቀስ መበሳጨት ሆነ ኑሬ። ይህም በዛ ብሎ አረገዙ። ጭራሽ ሐዘኔ ከፋ። አንድ ቀን ባለቤቴ ወደ መንገድ ሄደ። ይህንን አጋጣሚ ተጠቅሜ በጠፋ ጨረቃ ጠፋው። በየመንገዱ ባለመኪና እየለመንኩ ሰዎች ሲያወሩ ወደ ሰማሁት ወደ ደብረ ሊባኖስ ገዳም ደረስኩ። ከጸበልተኛው ጋር ተቀላቅዬ ጸበል እየተጠመቅኩና ለምኜ እየበላሁ ኑሮዬን ቀጠልኩ። ሆዴም እየገፋ መጣ። ተሳቀቅኩ። ቤተ ክርስቲያኑ በር ላይ ተደፍቼ ማልቀሴን አቋርጬ አላውቅም ነበርና እንደ ልማዱ ተተክዬ ከፈጣሪያቸው አማልደው መላ እንዲፈልጉልኝ ከእንባዬ ጋር ስማጸን ቆይቼ ቀና ስል አንዲት የተባረኩ መነኩሲት አጠገቤ ቆመው ቁልቁል በሐዘኔታ ይመለከቱኝ ነበርና ዓይን ላይን ተጋፍጬ ደነገጥኩና መልሻ ቀረቀርኩ። እኛማ ሆይ አይዞሽ ልጄ፣ ፈጣሪ ወደ አንቺ ልኮኝ ነውና
አትፍሪ፣ ተነሽ ብለው ይዘውኝ ወደ መጠለያ ወሰዱኝና አይዞሽ፣ እኔ ሁሌ መተሽ ቤተ ክርስቲያን በር ላይ ተደፍተሽ ስታለቅሺ ምን ሆና ይሆን ብዬ በማዘን እመለከትሽ ነበር። ዛሬ ሌሊት በሕልሜ ያችን ልጅ ቀርበሽ ችግሯን ጠይቀሽ እርጃት፣ እኔ ዋጋሽን እከፍልሻለሁ ስላለኝ እየጠበቅኩሽ ነበርና በየሆንሽውን ነገር ሳትደብቂ ንገሪኝና መፍትሄውን እሱ ያመለክተናል አሉኝ። እኔም ያልተወኝ ያልናቀኝን ፈጣሪ እያመሰገንኩ ምንም ሳልደብቅ ሁሉን ዘርዝሬ ነገርኳቸው። እማ ሆይ አይዞሽ፣ ፈጣሪ መንገዱን ይመራናል ብለው ብዙ ከመከሩኝ ካጽናኑኝ ወደ ቤታቸው ወሰዱኝ። የሚገርመው የዛን ዕለት አንዲት በጣም ሀብታም ሴት ልጅ አታ ሁሌ ወደዛ ገዳም እየተመላለሰች ትማጸናለች። የምታርፈው እማሆይ ጋር ነበርና መጣች። ማታ ከእራት በኋላ መጽሐፍ ቅዱስ ተነቦ እማሆይ ለሷም ለኔም ትምህርትና ምክር ሰጥተውን በጸሎት ካበቃን በኋላ ሴትዮዋ ምን እንዳሳሰባት እንጃ ይህች ልጅ ከየት መጣች ብላ እንደ ቀልድ ጠየቀች። እማሆይ ፈቃደ እግዚአብሔር የሚሠራውን ማን ያውቃል ብለው የነገርኳቸውን ሁሉ ነገሯት። ሴትዮዋ በመገረምና በመደነቅ ስታዳምጥ ቆየችና ዝም ብላ ስታስብ ቆይታ እናቴ እኔ ልውሰዳትና እኔ ጋር ትውለድ፣ ፈጣሪ ለእኔ ልጅ ቢነሳኝም የእሷን ልጅ ከእሷ ጋር እንደ ልጅ ያሳድጋለሁ አለች። ደስታዬ ወሰን አጣ። ጠዋት ከቤተ ክርስቲያን መልስ አብረን ለመሄድ ስንነሳ እማሆይ አልኳቸው። አቤት አሉ። እናቴ ፈጣሪ በሰላም ይገላግለኝ እንጂ ልጄ በዬ ላላይባት ቃል እገባለሁ አልኳቸው። ሴትየዋ ከደስታዋ ብዛት እውነት አልመስል ብሏት ደጋግማ ትጠይቀኝ ጀመር። እኔም ከእማሆይን ጋር ወደ ቤተ ክርስቲያን ሄደን እዛች መላ ፍጠርልኝ ብዬ የማለቅስባት በር ላይ ተንበርክኬ በመሐላ ቃሌን ሰጠሁና በደስታ አብረን ሄድን። በወሩ ወንድ ልጅ ወለድኩ። ጡቴን ያጠባሁት ለ8 ቀን ብቻ ነው። በገባሁት ቃል መሠረት ተሰናብቻት ወደ ደብረ ሊባኖስ ተመልሼ ከእማሆይ ጋር አብረን መኖር ጀመርን። ከ20 ዓመት በኋላ እማሆይ አረፉ። ከዛ በኋላ 10 ዓመት ብቻዬን እዛው ቤት እየኖርኩ እያለ አንድ ትልቅ ገዳም ክብረ በዓል ስላለ ከ2 መነኮሳት ጋር ወደዛ ገዳም ሄድን። በዓሉን አክብረን ነገ ወደ ገዳማችን ለመመለስ እዛው ቤተ ክርስቲያኑ ደጅ አንጥፈን ለመተኛት ስንዘጋጅ መኪና ለማግኘት የ3 ሰዓት እግር ጉዞ ስላለው ሌሊት 10 ሰዓት ተቀሳቅሰን ለመሄድ ተነጋግረን ተኛን። ሌሊት ላይ ቀሰቀሱኝ። ተነሳሁ። ጉዞ ጀመርን። ብቻ ምንም ለመናገር ሆነ ለማስታወስ በማልችለው ሁኔታ ራሴን እዚሁ አገኘሁት። በቃ ይኸው 18 ዓመቴ በሰላምና በፍቅር ከፈጣሪ ጋር በደስታ እኖራለሁ። የለበስኩትም ልብስ ቢያልቅ ፈጣሪ ጥበብን ሰጥቶኝ ይኸው እሱ እንዳስተማረኝ ሐረጉን ጎንጉኜ ልክ እንደ ንብ ቀፎ ሰርቼ እለብሰዋለሁ። ይመስገነው፣ እርቃኔን ሸፍኖኛል። ከዚህ ሌላ ምን እሻለሁ? ምግቤንም እሱ በሰዓቱ ወዳጆቹን ልኮ ይመግበኛል። ይህችንም ጎጆ ሐረጉን ተባትቤ ይኸው ያማረ ቤት ሆና ትኖራለች። ይኸውሎ እናቴ የኔ የኃጢአተኛ እህቶ ኑሮ ይሄ ነው አሉ ከፀሐይ የሚያበራ ፊታቸው በፈገግታ ሞልተውት። እማሆይ እጅግ ተገርመው ሲያዳምጡ ቆዩና እናቴ ልጆን ከዛ ወዲህ አይተውት አያውቁም? ሴትየዋስ ይዛው አልመጣችም አሉ። አንድ ቀን ይዛው መጥታ ነበር፣ ግን በአጋጣሚ እኔ ቤት የለሁም ነበር። እማሆይ ያሉበት መጥተው እንዳየው ሴትየዋንም እንዳናገራት ጠሩኝ። እኔ ግን በፍጹም አላደርገውም። እሷም እስክትሄድ ወደ ቤትም አልመጣም አልኳቸው። እማሆይም በቆራጥነት የተደስተው ሴትየዋን ወደፊት ተክልዬን ለመሳም ብትመጣ እንኳን ወደኛ ዝር እንዳትል ነግረው የዛን ዕለት አሰናበቷት። በቃ ከዛች ጊዜ በኋላ ስለ እሷም ሆነ ስለ ልጁ የማውቀው አንዳች ነገር የለም አሉ በፈገግታ ተውበው። እማሆይ ወይ ያንተ ሥራ ወይ ያንተ ጥበብ
ይወራ እያሉ ከእማሆይ በረከታቸውን ተቀብለው ወደፊት አመሩ። ትንሽ እንደተጓዙ አንዳንድ እንጨት መሃሉ ከመቆሙ ሌላ ዙሪያው ግድግዳው በሰሌን እንጨት የተሠራ አንድ ጎጆ ተመለከቱና ቆም ብለው ዙሪያውን በዐይናቸው ቢያማትሩ አንድ የ60 ዓመት አባት ቀሚሳቸውን፣ ቆባቸውን በሰሌን የተሠራ ፊታቸው ወደ ምስራቅ መልሰው ልብ በሚሰርቅ ዜማ እያዜሙ ሰሌን ይሠራሉ። በቀኝ በኩል ያልተሠራና የተሠራ ሰሌን ተከምሯል። እማሆይ ሁኔታውን በአድናቆት ፈዘው እየተመለከቱ ሳሉ እኛ አባት ቀና ሲሉ እማሆይን አዩ። አማተቡና አቡነ ሰበሰማያት ደግሞ ሰሌኑን ቁጭ አድርገው ብድግ አሉና ለእማሆይ በአክብሮት ሰላምታ ሰጧቸው። እማሆይ በዐይናቸው የሞላ እንባ ወደ ታች እያፈለቁ እግራቸው ስር ተደፍተው ሰላም ብለዋቸው ተባርከው ባሳዩአቸው ቦታ ቁጭ አሉ። አባም እናቴ እዚህ በረሃ ምን አመጣው አሉ በትሕትና። ትባርኩኝ፣ ትቀድሱኝ፣ ታድሱኝ፣ ትመሩኝ ብሎ ወደ እናንተ ፈጣሪ ኀጢአቴን ሳይጠየፍ ሳይንቀኝ ላከኝ አሉ። እሳቸውም በትሕትና እርሶ እንዲባርኩን ነው እንጂ ወደ እኛ ይላክዎት አሉ። ሥራ መፍታት የማያውቁት እጆቻቸው ሰሌናቸውን እያነሱ። እማሆይም አባቴ ወደዚህ ወደ ተቀደሰ በረሃ እንዴት መጡ? እንዴትስ እየኖሩ ነው? አሉ። እኔና 8 ወንድሞቼ 2 እህቶቼ ከእናት ከአባታችን ጋር ሶማሌ ጠረፍ አካባቢ በግብርና እንኖር ነበር። አባቴ ጥሩ ገበሬና ከብት አርቢ ነበር። በዛ አካባቢ ካሉት በኑሮ እኛ ሻል ያልን ነበርና ብዙዎች ይቀኑብን ነበር። አንድ ቀን ከአጎራባች ቀበሌ ጋር በከብቶች ግጦሽ ወሰን የተነሳ ከባድ ጦርነት፣ ከባድ እልቂት ሆነ። እኔና አባቴ ከአንድ የእህል ጎተራ ውስጥ ተደብቀን እየተንቀጠቀጥን አልሾልቀን ስናይ ለእኔናቴና ለእህቴ እንኳን ሳይራሩ 8 ወንድሞቼን ጨምሮ አረዷቸውና ወጡ። እኔና አባቴን ፈልገው ሲያጡን ቤታችንን በእሳት ለኩሰው ሄዱ። እኔና አባቴ ዕድሜያችን ገና ሆኖ ብንተርፍም ያየነው አሰቃቂ ግድያ ከሞቱት በታች ያለን አድርጎናል። ያም ሆነ ያ እየተላቀስን ያለምንም እህልና ውሃ እግራችን በመራን ጫካውን ተጉዘን እዚህ በረሃ ደረስን። በጣም ተላክመን ስለነበር አንድ ጥላ ስር ተኛን። ከእንቅልፋችን ስንነቃ ያ ሁሉ ድካምና ረሃብ ምን እንደገባ እንጃ ብርቱ ሆንን። ያ አሰቃቂ ድርጊት የወንድም የእናት የእህት የልጅ ጦት ሞት ቅስማችንን እንኩትኩት አድርጎት ስለነበር ሐዘናችን ወሰን የለውም ነበር። ጭብጥ ኩርምት ብለን ተቀምጠን በእንባ እየታጠብን ሳለን አንድ አረጋዊ አባት ወደኛ መጥተው አጠገባችን ሲቆሙ አላየናቸውም ነበር ሲሉ ነበር ቀና ያልነው። መቼም ድንጋጤያችን ልክ የለውም ነበር። እነዛ አራጆች ተከትለው ነው የመጡ ነበር የመሰለን። ግን ፈጣሪ ምስጋና ይግባውና እኛ አባት አረጋግተው መክረው አጽናንተው ወደ በዓታቸው ወሰዱንና ሥራ ስር ቅጠሉን መገቡን። ከእሳቸው ጋር መኖር ጀመር። አባቴ ግን 8 ወንድ 2 ሴት ልጆቹንና ባለቤቱን ዓይኑ እያየ ሲታረዱ ወይ አብሮ ባለመታረዱ ጸጸት፣ እልህ፣ ልክ የሌለው ሐዘን ውስጡን ክፉኛ ስለጎዳው ምንም ምክርና ማጽናኛ ቃላት ሊበግረው ባለመቻሉ በ6 ወሩ ሥጋ ወደሙ ባቀበሉት በ3ኛው ቀን አረፈ። የኔ ሐዘን ጨመረ። አባቶች በጸሎታቸውና በምክራቸው አበረቱኝ። ወደ ዓለም የመመለስ ሐሳብ እንዳለኝ ጠየቁኝ። የትኛው ዓለም? ወደ ማንስ ሰውስ እንደ ከብት እንደሚያርዱት አረመኔዎች? ወዴት? የማይታሰብ የማይሞከር ነው። ሰላም፣ ጸጥታ፣ ርኅራኄ፣ ፍቅር የሞላበትን ዓለም ጥሎ ወዴት ይኬዳል? ምርጫዬ ይኸው በረሃ ሆነ በቃ። ያ በውስጤ ያለው ሰይጣን የገነባው መጥፎ ድርጊት ሁሉን ትዝታዎቼን በውስጤ እንዲያወጣ እዚህ በረሃ ውስጥ ያሉትን አባቶቼን እናቶቼን
በጸሎትና በምክራቸው እንዲረዱኝ ተማጸንኳቸው። ጸሎታቸው ረድቶኝ ይኸው መልኩሼ ከፈጣሪ ጋር በሰላም እየኖርኩ ነው። ይህንን የሰሌን ሥራ አስተምረውኝ ይኸው እየሠራው ለአባቶቼ ለእናቶቼ ያለብሳለሁ። እኔም የሌሊትና የቀን ልብሴ ቤቴ ማረፊያ ሰሌን ነው። ይኸው እናቴ ከዛ ከተረገመ ከተማ ወጥቼ እዚህ በረሃ መኖር ከጀመርኩ 15 ዓመቴ ነው። ሰላም፣ ፍቅር፣ ጸጋ፣ በረከት የሞላበት ምድራዊ ገነት፣ ምድራዊ መልአኮች የሞሉበት ስሙ በረሃ፣ ውስጡ የገነት ውሃ የሚፈስበት የሰላም አምባ፣ ፈጣሪ እኔ ሳይገባኝ ከተገባቸው ጋር ደምሮ ያኖረኝ ነው አሉ። እማሆይ ወይ ግሩም ያንተ ሥራ! ስንቱ ይህንን ጸጋና በረከት ለማግኘት ሱባኤ ገብቶ በጾም በጸሎት ሲማጸን ዝም ብለ ላላሰበው ላላለመው ምንም ለማያውቀው አንተ በፈቀርከው ጎዳና መርተ ይህን በረከት ታድለዋል። አሁን ያንተን ሥራ ማን ይመረምራል? ተመራምሮስ ማን ሊደርስበት ይችላል? እያሉ ሲያደንቁ ቆይተው ከአባ በረከት ተቀብለው ወደፊት አመሩ። እማሆይ ከፊት ለፊታቸው ክብ የውሃ ጉድጓድ አዩ። የውሃው ጉድጓድ ጥራት ልክ እንደ መስታወት ሁሉን ያሳያል። እማሆይ ውሃውን አትኩረው ሲመለከቱት ሳለ ውሃው መሃል አንድ የቆመ ሰው አዩና ደነገጡ። ምትሃት መሰላቸው። ግን እዚህ የተቀደሰ በረሃ የቅዱሳን እንባ እሱ እንዴት ደፍሮ ይመጣል አሉና አቡነ ዘበሰማያት እየደገሙ ዓይናቸውን እያሹ አትኩረው ተመለከቱ። ሰው ነው እጹብ ድንቅ የእናታችን የቅድስት ክርስቶስ ሰምራን ገድል የአቡነ ገብረ መንፈስ ቅዱስን ገድል እንዲሁ መጽሐፈ መነኮሳት ላይ አባ መቃርስ ያያቸውን ውሃ ውስጥ 40 ዓመት የኖሩትን 2 መነኮሳትና ሌሎች በሕሊናቸው አስታውሰው እኔም ዛሬ ገድላትን በማንበብ ከአባቶቼ ከእናቶቼ የተማርኩትን በዐይኔ ያየሁ ማለት ነው እያሉ ሲያወጡና ሲያወርዱ እዛ ውሃ ውስጥ ያሉት አባት እማሆይን ወደ እሳቸው ቀረብ እንዲሉ ጠቀሷቸው። እማሆይ እየተንቀጠቀጡ ወደ ውሃው ዳር ደረሱና በፍርሃት ቆሙ። እናቴ አይዞት፣ እኔም እንደርሶ ሰው ነኝ አይፍሩ ብለው ፍርሃት እንዲያርቁላቸው ጸለዩ። እማሆይ ያ ሁሉ ፍርሃት ከላያቸው ተገፎ ወደቀ። ተረጋጉና አባቴ ኑሮ እዚህ ውሃ ውስጥ ነው፣ ይህንንስ ኑሮ እንዴት መረጡ አሉ። የሚያዩትን ሁሉ ረቆባቸው ባድናቆት። እናቴ እዚህ ውሃ ውስጥ የሚያኖረኝ የሠራሁት ኀጢአት ከተራራ የገዘፈ በመሆኑ ጥቂት እንኳን ቢያጥበልኝ ብዬ ነው። እናቴ እኔ ተወልጄ ያደግኩት ገጠር ውስጥ ነው። አባቴና የአገሬ ሰው የሚተዳደረው በግብርና በከብት ማርባት ነው። የሰፈር ልጆች ከብት የምንጠብቀው በህብረት ነው። ታዲያ በአገሬ የውሃ ምንጭና ኩሬ ውሃ ወራጅ እንደ ልብ ነው። ከብቶቹን አሰማርተን ውሃ ውስጥ ስንዋኝ ስንንቦራጨቅ ነው ውሏችን። እንደ ዓሣ ከውሃው ባንወጣ እንወዳለን። ነግቶ ወደዛ እስከምንሄድ ሌሊቱ ይረዝምብን ነበር። ከዕለታት አንድ ቀን በጣም ከምወደው ጓደኛዬ ጋር እየዋኘን ሁሌ እንደምናደርገው እየተሽቀዳደምን እየተመታታን ስንቀላለድ ሳላስበው በኩርኩም ክፉኛ መታኝ። ተናደድኩና እንደምንም አድብቼ ብድሬን ለመመለስ መሐላ ናቱን በኃይል መታሁት። አመታቴ ከድንጋጤ ጋር ተደራርቦ ይሁን ወይ አንዳች ነገር አብሮ ይምታው ብቻ ተዝለፍልፎ ወደቀ። ተደናግጬ ላተርፎ ሞከርኩ። ከአቅሜ በላይ ሆነ። ከውሃው ወጥቼ ጮኩ። አገር ተገለበጠ። ዋና የሚችሉ ስላልቅ ሰዎች ገቡ። በስንት ፍለጋ ሬሳውን ይዘው ወጡ። በቃ ሁሉ ነገር ከቁጥጥሬ ውጭ ሆነ። አበድኩ። ራሴን ሳትኩ። አገር ታመሰ። እስከ 6 ወር ራሴን ሳላውቅ እንዳበድኩ ነበር። ከዛ ቤተሰቦቼ በየጸበሉ ይዘውኝ ተንከራተው ከ6 ወር በኋላ ትንሽ ሰው መለየት ቻልኩ። ብቻ በ2 ዓመት የራሴን ችዬ መውጣት መግባት ቻልኩ። ግን እሱ ልረሳ አልቻልኩም። ያ አብረን የኖርንበት መንገድ ማየት አልቻልኩም። እዛው ጸበል ቦታ ከቤተሰቤ ጋር እያለሁ ወደ ሰፈር ለመመለስ ስንዘጋጅ ሌሊት ጠፋውባቸውና ገዳም በእግዚአብሔር ፈቃድ በእርሱ ድንቅ ጥበብ ደርሼ 10 ዓመት ኖሬ ከዛ ወጥቼ እዛ ማዶ ያለው ዋሻ ውስጥ ኖርኩ። አንድ ቀን በረሃውን ተዘዋውረህ እይ የሚል መንፈስ ቀሰቀሰኝና ስዘዋወር ይህን ውሃ አየሁት። አዎ ያ ወንድሜ እዛ ውሃ ውስጥ ከትቼ እንደገደልኩት እኔም እዚህ ገብቼ መሞት አለብኝ፣ ደም በደም ይጸዳል ብዬ
ጥልቅ ብዬ ገባሁ። ግን ውሃው አጥፌ ሳይሆን መኖሪያ የሆኑ ያው 6 ዓመቴ እንደ ጥሩ ቤት ውስጡ በሰላሙ እያድራለሁ። ምግቤንም እሱ በፈቀደ ይመግበኛል። ልብሴና መጠለያዬ ውሃው ነው። ይሄ የሰውን በደል ለማይቆጠር ለበደላችን የማይከፍለን ለበደልነው በደል መልካሙን እጥፍ ድርብ አድርጎ የሚከፍለን ጌታ እኔን ነፍሰ ገዳዩን እንደ መልካም ሰሪ ይኸው በበረከቱ በጸጋው በቸርነቱ በፍቅሩ ተንከባክቦ በደስታ ሊያኖረኝ ነው አሉ በፈገግታ። እማ ሆይ ምን ይናገሩ ምን ይበሉ? በውሃ ውስጥ በመከራ እየኖሩ እንደ ሙሉ ደስታ ቆጥረው በደስታ እየኖሩ ነው ማለት ከአእምሮ በላይ ሆነባቸውና ዝም ብለው ማየትን መረጡ። ከብዙ ዝምታ በኋላ አባቴ ቤተ ክርስቲያን ለመሄድ ሥጋና ደምን ለመቀበል አይወጡም አሉ ፈገግ ብለው። እሱ የሚያስፈልገኝን ሁሉ በረቀቀ ጥበብ ያደርግልኛል። ፈያታዊ ዘማን በረቀቀ ጥበቡ ከወዳጆቹ ሁሉ አስቀድሞ መንግሥተ ሰማይ እንዲገባ ያደረገ ፈጣሪ እኔን ነፍሰ ገዳዩን ከወዳጆቹ አብልጦ ይንከባከበኛል። ሁሌ ወዳጆቹን እየላከ ያጽናናኛል፣ ይረዳኛል። ስለዚህ ለወዳጆቹ የሚያደርገውን ሁሉ ኀጢአተኛ ብሎ ሳይንቀኝ ሳይጸየፈኝ ይሰጠኛል። ክብር ምስጋና ይግባው አሉ። አባቴ ቅዝቃዜውን እንዴት ተላመዱት? አሁንስ አይቀዘቅዞትም? አሉ እማሆይ ያስደነቃቸው ነገር። ናይ እናቴ ፈጣሪ እንደ ሰው ሥጋ ሰጥቶ ቢላ የሚነሳ አምላክ አይደለም። ስለዚህ ቅዝቃዜ፣ ብርድና የመሳሰለው የለም። ይህ ውሃ ለመኖሪያ ሲፈቅድልኝ እኮ ይህን ሁሉ አስወግዶ ቤት ሰርቼ እንደምኖር እንዲሰማኝ አድርጎ ነውና ምንም አስቸጋሪ ነገር ገጥሞኝ አያውቅም። እርሱ የአባቶቻችን አምላክ ለዘላለሙ የተመሰገነ ይሁን አሉ። ወይ ጉድ! ውሃ ውስጥ ሌት ተቀን እየኖሩ ደስተኛና ሰላማዊ ኑሮን እንዲኖሩ መከራውን ስቃዩን በሙሉ ደስታ እንዲቀበሉ ያደረካቸው ፈጣሪ ለዘላለም ተመስገን አሉ እንባቸውን እያዘነቡ። አባቴ ፈጣሪ በደሌን ሳይቆጥር እርሶ የተቀደሱትን አባት እንዳይና ድምፆትን እንድሰማ ያደረገኝ አምላክ ይክበር ይመስገን፣ ይባርኩኝ፣ በዘወትር ጸሎቶትም አይርሱኝ ብለው በረከታቸውን ተቀብለው ወደፊት አመሩ። እማሆይ ባዩትና በሰሙት ነገር እየተደነቁ የእግዚአብሔርን ሥራ እያደነቁ ወደፊት ሲጓዙ እንደ ነጭ አንበሳ ከአንድ የጭራሮ ጎጆ ውስጥ ወጥቶ እማሆይን መልከት አለና ወደፊቱ መንገዱን ይዞ ሄደ። እማሆይ አንበሳው ከዓይናቸው እስኪርቅ ሲያዩት ቆዩና ዓይናቸው ወደ መጣበት ጎጆ መልሰው ጥቂት ካስተዋሉ በኋላ ወደዛው ጠጋ ብለው ይመለከቱ ጀመር። ጎጆ የተሠራው በአጋምና በግራር ሾክ ነው። ጣራው፣ ግድግዳውም፣ በሩም እሱ ነው። ይገርማል። አሁን እዚህ ውስጥ ሰው ይኖራል ማለት ነው? ሲወጣ ሲገባ እሾኩ አይወጋው? አሉ በመገረም ዙሪያውን እየዞሩ በመመልከት። እማሆይ ሰው መኖር ያለ መኖሩን ለማረጋገጥ እሾኩ እንዳይወጋቸው እየተጠነቀቁ ወደ ውስጥ አጮልቀውና አዩና ባዩት ነገር በጣም ተገረሙ። እዛ ጎጆ ውስጥ ያሉት አባት ያለምንም መደገፊያ ጎጆ መሃል ላይ እጃቸውን ወደ ሰማይ ሰቅለው በተመስጦ ይጸልያሉ። የለበሱት ልብስ ቆባቸው ሰሌን ነው። ከዓይናቸው የሚወርደው እንባ የቆሙበትን መሬት አርሶታል። እማሆይ ባዩት እየተደነቁ እዛው እንደቆሙ አባ ጸሎታቸውን በአቡነ አስረው ጎንበስ ብለው መሬቱን ሳሙና ያን የእሾህ በር ከፍተው ወጡና እናቴ እንደምን ዋሉ አሉ በትሕትና። እማሆይ እግራቸው ስር ድፍት ብለው አባ በርሶ ጸሎት አለው ይመስገን ፈጣሪ አሉ እግራቸውን እየሳሙ። አባ አይገባም እናቴ እነሱ አሉ ቀና አድርገዋቸው። ቸሩ ፈጣሪ በቸርነቱ ትጎበኙኝ ዘንድ ወደ እኔ ስለ ላኮት የተመሰገነ ይሁን አሉ። አሚን አሚን አባቴ ትባርኩኝ ትቀድሱኝ ዘንድ ወደ እርሶ የላከኝ ፈጣሪ ይመስገነውና አባቴ ወደዚህ በረሃ እንዴት መጡ አሉ በትሕትና። አይ እናቴ ወደዚህ በረሃ ብቻ ሳይሆን ወደዚህም ሕይወት የጠራኝ ፈጣሪ ክብር ይግባው አሉ። ትንሽ በዝምታ ቆዩና እናቴ እኔም ተወልጄ ያደግኩት በድሬዳዋ ከተማ ለሀገሬ ውስጥ ነው። የአንደኛው ደረጃ ትምህርት ጨርሼ
ወደ ኮሌጅ ስገባ ከአንዲት ክርስቲያን ልጅ ጋር ፍቅር ያዘኝ። ጠየቅኳት። አንተ ሙስሊም እኔ ክርስቲያን፣ ይህን ፍጹም አይሆንም ብላ እምቢ አለችኝ። ከዛሬ ነገ ትረታለች ብዬ ብዙ ሞከርኩ። አትረታም እሷ። ምን አለበት ሙስሊምና ክርስቲያን ሆነው መፋቀር? በእኛ አልተጀመረም፣ ብዙዎች አሉ አይደለም እንዴ ብዬ እኔም እሷን የምናውቃቸው ተጋብተው ወልደው የከበሩትን ሁሉንም ነገርኳት። በሃይማኖታቸው ጸንቱ እንዳሉ ምሳሌ እየጠቀስኩላ ነገርኳት። ስማ፣ እነሱ የራሳቸው ምክንያት ይኖራቸዋል፣ ግን በእኔ አመለካከት ሃይማኖት የምንደያዘውም ሙስሊም አግብታ ወይ አግብቶ የሚኖሩ ፍጹም ክርስቲያኖች አይደሉም። በክርስቲያን ስምም መጠራት የለባቸው። ምክንያቱም ሰው የሚገዛው ለአንድ ጌታ ብቻ ነው። በቃ ከዚህ የተረፈው መጨመላለቅ ነው። ባልና ሚስት ሁለት ያልሆኑ አንድ አካል ናቸው፣ ሁለት አካል አይደሉም። ስለዚህ እምነታቸውም መሆን ያለበት አንድ ብቻ ነው። ከዚህ በተረፈ ያልገባው ዘፋኝ አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ያለ አዋቂ ዘፈኑን በዘፈነ አንድ የሆኑ ባልና ሚስቶችን እንደ ሁለት አካል በአንድ ቤት ሁለት ሃይማኖት ተይዞ አይኖርም። ይህ ፍጹም የስተቶች ሁሉ ስተት ነው። እንኳን ለትዳርና ለጊዜያዊ ጓደኝነት እንኳን በፍጹም የማይሞከር ትልቅ ስተት ነው። ጨለማና ብርሃን በፍጹም አብረው አይኖሩም። አትልፉ። በእርግጥ ከልብህ ከተወደድከኝ የኔን ሃይማኖት ተከተል፣ በደስታ አብሬህ እኖራለሁ። ያለበለዚያ በከቶ አትልፋ ብላ ቁርጤን ነገረችኝ። አልተዋት፣ ያለ እሷ አልኖርም። እሺ አልል ቤተሰቤን ፈራው፣ ተጨነቅኩ። ትምህርቴን መማር አቃተኝ። አንድ ቀን አጎቴን አማከርኩት። እሱም ልጄ እኔ ሚስቴን ሳገባ እንዲሁ እምቢ ብላኝ ነበር። ኋላ ሰው መከረኝና እሺ ብዬ ክርስቲያን ሆኜ ያገባኋት። ከዛ በእጄ ካረኳት በኋላ ኃይሌን ተጠቅሜ አስልሚያት ይሄው አብራኝ እየኖረች ነው። ከዛ ወዲህ ወለድን፣ የመጀመሪያ ልጃችንም ዳርን። ስለዚህ የዝች እምቢ ማለት ለጊዜው ነውና እሺ ብለህ ክርስቲያን ሁንና ኋላ በእጅ ስትገባ ወደ አንተ ትመልሳታለህ። በቃ ዘዴው ይህ ብቻ ነው። እናት አባትህን እኔ አሳምናቸዋለሁ፣ የኔን ስለሚያውቁ እምቢ አይሉም አለኝ። በዚህ ተስማምቼ በቃ አንቺን ከማጣ ሃይማኖቴን ልጣ አልኳት። እሷ የሃይማኖቷ ጉዳይ እንጂ ወዳኝ ነበርና ደስታዋ ወሰን አጣ። ወዲያው ሽማግሌ ተላከና የሰርጉ ድግስ ተጀመረ። እኔም ከተጠመቅኩ በኋላ አብሬያት በየቤተ ክርስቲያኑ መሄድ ጀመርኩኝ። ልጅቷ ጎበዝ ስለነበረች ልዩ ልዩ መምህራን እየጋበዘች ስለ ሃይማኖት በደንብ እንዳውቅ ተከታታይ ትምህርት እንዳገኝ አደረገች። የሆዴን በሆዴ ይዤ ግማሹን ከልቤ ግማሹን በማሾፍ ስማር ከረምኩና የሰርጉ ዕለት ደርሶ በቁርባን በተክሊል ተጋባን። የዛን ዕለት ሌሊት ስለ ቆረብን ሁለታችንም አብረን ማደር ስለማንችል በሚዜዎቻችን ጋር ተኝተን ሳለ አንድ አረጋዊ አባት ልብሳቸውን፣ ቆባቸውን ሰሌን የሆነ እንደ ፀሐይ የሚያበሩ ወደ ተኛንበት ቤት ገብተው እኔና እሷን ብቻ ከእንቅልፋችን ቀስቅሰው የሙሽራ ልብሳችሁን ያዙና ተከተሉኝ ብለው ይዘውን ወጡ። በቃ እንዴትና በምን እንደሆነ እዚህ እንደደረስን ሳናውቅ እዚህ በረሃ ላይ ባነንን፣ ግራ ተጋባን። እኛ አባት አይዟችሁ ልጆቼ፣ ፈጣሪ እናንተን የፈጠራችሁ በንጽሕናና በቅድስና እንድታገለግሉ እንጂ ተጋብታችሁ እንድትኖሩ አይደለምና ደስ ይበላችሁ። እናንተን የተሸከመች ማኅፀን የተባረከች ነች። እናንተም ብሩካን ናችሁ። አይዟችሁ፣ ፈጣሪ ስለ መረጣችሁ ልትደሰቱ ይገባችኋል። ይህ ሕይወት ስንቱ ሱባኤ ገብቶ ሰውነቱ እስኪነሣ እስኪጠቁር ቆሞ ጸልዮ ከዐይኑም ባአልቆ ደም እስኪዘንብ ጸልዮ ያላገኘውን በረከትና ጸጋን ያገኛችሁት። ይህን ሕይወት ብዙዎች ይፈልጉታል፣ ይመኙታል። ጌታ ግን የሚሰጠው እሱ ለፈቀደውና ለወደደው ብቻ ስለሆነ ይኸው ወዶ ፈቅዶ እናንተን ሳታስቡት እርሱ ባወቀ ወደዚህ ሕይወት ጠርቷችኋልና በደስታ ተቀብላችሁ በሰላም ኑሩ። ይህ የሙሽርነት ልብሳችሁን አስቀምጡ፣ የዓለም ከንቱነት የምታዩበት ነውና
ይህ የለበሳችሁስ ልብስ ሲያልቅ ሰሌን ሰርታችሁ ልበሱ። አንቺ እዛ ዋሻ ውስጥ ሁኚ፣ አንተ ጎኑ ያለ ዋሻ ውስጥ ሁን። ፈጣሪ ምግባችሁን ይልክላችኋል፣ በርትታችሁ ታገሉ ብለውና ብዙ ብዙ የበረሃውን ምስጢር ነግረውን ከፊታችን ተሰወሩ። በቃ ያ ሁሉ ግራ መጋባት ፍርሃት ቀርቶ በደስታ ከፈጣሪ ጋር አብረን መኖር ጀመርን። እሷ በዚህ በመጣን በ6 ዓመት አረፈች። ከአባቶቼ ጋር እሷን ቀብሬ የኔንም የእሷን ዋሻ ትቼ ወደዚህ መጥቼ እዚህ ሜዳ ላይ ይህን የጭራሮ ጎጆ ሰርቼ መኖር ጀመርኩ። እዚህ መኖር ከጀመርኩ 7 ዓመት ሆነኝ አሉ ፊታቸው በደስታ እያበራ። እማሆይ በታሪኩ እያለቀሱ አባቴ ዋሻውን ለምን ተዉት? ይህስ እሾ በእሾ የሆነ ጎጆ አይወጋዎትምን? ሲደክሙትስ ወደ ግድግዳው እንዴት ይደገፋሉ? አሉ እንባቸው ሳይቆም። ዋሻውን የተውኩት እሷን ሳጣ ሰው ነኝና አዘንኩ። ስለዚህ ሁሌ እሷን እያስታወስ ፈጣሪን እንዳላሳዝነው ብዬ ነው። ይህን ጎጆ ግን እሾ በእሾ ያደረግኩት ቀን ከሌት እፎ የምልበት ድካሜን የማሳርፍበት እንዳይኖረኝ ብዬ ነው። ደሞ ለዚች ደበደደኛ ሥጋ ምን ረፍት ያስፈልጋታል? አሉ እማሆይ። የሚሉት የሚያስቡት ጠፋባቸው። ወይ አንተ ጥሪ፣ ወይ አንተ ምርጫ፣ አረ አንተ ሥራ፣ የቱ ተወርቶ የቱ ተመርምሮ ይነገራል? አሉና ከአባ በረከት ተቀብለው እያነቡ ወደፊት ተጓዙ። እማሆይ ከፊት ለፊታቸው 2 በተቀራራቢ ያሉ ዛፎች ቅርንጫፎቻቸው ላይ እንደ ጣውላ ያለ እንጨት ተጋድሞ እዛ ላይ ቆመው 2 እጃቸውን ወደ ሰማይ ሰቅለው የሚጸልዩ አንድ አባት አይተው ፈዘው ቆሙ። ኃይለኛ ንፋስ ቢመጣ ከዛ ላይ አሽቀንጥሮ የሚጥላቸው የሚመስሉ ከቅጥነታቸው የተነሳ አጥንታቸው ከሩቁ የሚቆጠር ሰው እንደዚህ በ2 ዛፎች መሃል በተጋደመ እንጨት ላይ በልበ ሙሉነት ቆመው ሲያዩ እጅግ ተገረሙ፣ ተደነቁ። ይህ እንዴት ይሆናል እያሉ በዛው እንደቆሙ እኛ አባት ጸሎታቸውን ጨርሰው በአንደኛው ዛፍ ላይ ተንጠልጥለው ወረዱና እናቴ እንደምን አሉ ጎንበስ ብለው በትህትና። እማሆይ እግራቸው ስር ተደፍተው አባቴ ለመሆኑ ሰው ኖት መልአክ? አሉ እግራቸውን በእንባ እያጠቡ። እናቴ እኔ ኀጢአተኛ የኀጢአት ባሪያ ነኝ፣ እንዴት በቅዱሳን መላእክት ይሰይሙኛል? አሉ ደረታቸውን እየደቁ። አባቴ ምን ላድርግ? አነዋወሮት ከህሊና በላይ ሆነብኝ። እንዴት ይህ ሰውነት እዛ ላይ ወጥቶ በዚች ቀጭን እንጨት ላይ እጆቹን ዘርግቶ ቀጥ ብሎ ይቆማል? ይህ እኮ በጣም ገራሚ ነገር ነው። ለመሆኑ ዘወትር አኗኗሮ ይሄው ነው? እንዴትስ ወደዚህ በረሃ መጡ? አሉ እንባቸው ሳይደርቅ። አዬ እናቴ እንደኔ ኀጢአትማ ይህንን ሲያንሰኝ ነው። ግን ፈጣሪ በቸርነቱ እየጠበቀኝ ይኸው አለሁ። እንደዚህ አይነት ኑሮ መኖር ከጀመርኩ 11 ዓመት ሆነኝ። ሌት ተቀንም እዛው ላይ ነኝ። አንዳንዴ ትንሽ ረፍት ማሸለብና አፌን ማደፍ ስፈልግ ወርጄ እዛሽ ጋር እፍላለሁ። በተቀረው ይሄ ነው ኑሮዬ አሉ። አባቴ ሌሊት ሆነ ቀን እዛ ላይ ነው ተንጠልጥለው፣ ድንገት እንቅልፍ ቢመጣዎት እንኳን አይወድቁም? አሉ በመገረም። የፈጣሪ የአምላኬ እናት የት ሄዳ ይሄ ይሆናል? እናቴ ከዚህ በፊትም ሆነ ኗሪ ከሆንኩ ከዚህ በኋላም አይሆን። እርሱ መች ለሰከንድ አይኑን ከኔ መለሰና አውድቃለሁ አሉና ትንሽ በተመስጦ ቆዩና እናቴ እኔ እኖር የነበረው በአንድ ትልቅ ገዳም ውስጥ ሊቀ አበው ሆኜ ነው። ታዲያ ከማገለግላቸው አባቶች ውስጥ አንደኛው በጣም የተጠቀሙ ነበሩና ሁሌ ከበረሃ ጉሁሳን አባቶች ሊጎበኟቸው ሲመጡ አይ ነበርና አንድ ቀን እግራቸው ስር ተደፍቼ እያነባው ሲመጡ ስለ እኔ እንዲያሳስቡልኝና ክፍሌን እንዲነግሩኝ ለመንኳቸው። ያኔ አልመነኮስኩም ነበርና ክፍሌ ምንኩስና ይሁን እንዲሁ ባመክሮ ወይም ወደ ዓለም መመለስ ስለማላውቀው ይጨንቀኝ ነበር። እኛ አባት በ14ተኛው ቀን ጠሩኝና ልጄ ክፍል አሁን ለጊዜው
መንኩሰህ እንዲሁ ደካማን መርዳት ነው። ከ10 ዓመት በኋላ ደግሞ መኖሪያ በረሃ ነውና በርታ፣ ይህን ለማንም እንዳታወራ ብለው መክረውና ባርከው ነገሩኝ። ደስ አለኝ። ወዲያው መነኮስኩ። በፈጣሪ ፈቃድና ኃይል ያለምንም ረፍት ደካሞችን ሳገለግልና ገዳሙ ባስተማራኝ ቦታ ሁሉ እያገለገልኩ 10 ዓመት ሆነ። አንድ ቀን ለገዳሙ ተግባር ቤት እንጨት ልናመጣ ብዙ ሆነን ወደ ጫካ ሄድን። ተበታትነን እንጨት ስንሰብር አንድ አባት ፊቴ ድቅን አሉና የያዝነውን እንጨት ጣልና ተከተለኝ ብለው ከፊቴ ቀደሙ። ተከተልኳቸው። እዚህ ቦታ ስንደርስ ይህች ዋሻ አሳዩኝና ከፊቴ ተሰወሩ። የዚች ዋሻ ውስጥ ገባሁ። ግን አንድ ትልቅ እባብ አላስኖራለኝ። ብጸልይ ባማትብ ብከላከለው በፍጹም ዋሻውን ሊለቅልኝ አልቻለም። እኔም ሳምንት ሙሉ ከሱ ጋር ገጥሜ ያለምንም ሥራ ከረምኩ። በኋላ ትቸለት እነዚህ ዛፎች መሃል እንጨት አጋድሜ ባዩት አይነት መኖር ስጀምር እባቡም ከዛ በኋላ ጸቡን አቆመ። ከ6 ወር በኋላ ለካ የዋሻው ባለቤት ለተልኮ ወጥተው ኖሮ መጡ። ተገረምኩ። እንግዲህ ይኸው በታዘዘልኝ ኑሮ በሰላም እየኖርኩ ነው አሉ በደስታ። እማሆይ በመገረም ሲሰሙ ቆዩና አሁን እዛ ዋሻ ውስጥ ያዩዋቸው አባት አሉ። አሁን አርፈዋል። ካረፉ 4 ወራቸው ነው። ዋሻው ያለው ብቻውን ነው። አጽማቸውም ጌታ ወደ ፈቀዳቸውና የቅዱሳን አጽም ወዳለበት ተወስዷል። ታዲያ ባዶ ሆነ ለምን በዋሻ ውስጥ አይኖሩም አባቴ አሉ። እችል ነበር፣ ግን ይህች አኗኗሬ ጣመኝ፣ ተመቸኝ። ስለዚህ እስከ ዕለተ ሞቴ በዚሁ ዘልቃለሁ አሉ በፈገግታ። ይገርማል። እንደ ሌሊት ወፍ ተንጠልጥለው እየዋሉ እያደሩ ተመቸኝ ማለት ወይ አንተ ሥራ! አንተ ካስቻልከው እኮ የማይቻል ምንም ነገር አለ። አንተ ይሁን ብለህ ከፈቀድክ የማይሆን ምን አለ እያሉ በረከታቸውን ተቀብለው ወደ ፊታቸው አመሩ። እማሆይ አንዲት ድኩላ የሚሄዱበት መንገድ ላይ ቆማ ወደ አንዲት አቅጣጫ ትመለከትና እማሆይን ታያለች። እንደገና ወደዛ ታያለች። እማሆይ ሁኔታዋን ላፍታ ቆም ብለው አዩና እንደዛች እንደ አጋዘኗ የሆነ ነገር እየጠቆመቻቸው እንደሆነ ተረዱና ወደምታይበት በትኩረት ሲመለከቱ አንዲት እናት በአንድ ዋሻ ውስጥ ቆመው ጸሎት ሲያደርሱ አዩና ወደዛው ሄደው ጸሎታቸውን እስኪጨርሱ ቆሙ። እኛ እናት ጸሎታቸው ባቡን አስረው እማሆይን መልከት አሉና እናቴ እንደምን አሉ በትሕትና። እማሆይ እግራቸው ስር ድፍት ብለው እናቴ በእርሶ ጸሎት ደህና ነኝ አሉ እግራቸውን እየሳሙ። እማሆይ ከእግራቸው አነሷቸውና እናቴ ተባርኩን በምክሮት ታጠኑን ዘንድ ፈጣሪ ወደ እኔ ወደ ኀጢአተኛው እህቶ ላክዎት ይመስገነው አሉ። አረ እናቴ እኔ በጸሎቶት በበረከቶት ይባርከኝ ወደ እርሶ የላከኝ እንጂ እኔማ ምን አለኝ አሉ። እናቴ ወደዚህ በረሃ እንዴት መጡ አሉ እንባ ባቀረረ ዓይናቸው እያዩአቸው። እኔ ኖር የነበረው በአንድ ገዳም ውስጥ ነው። ታዲያ ገዳሙ የወንድና የሴት የአንድነት ገዳም ነው። ግን የወንዱና የሴቱ በዓት በመንገድና በአጥር ይለያያል። በተረፈ ቤተ ክርስቲያናችን፣ ሥራችን፣ በጠቅላላው ሁሉ ነገር በአንድነት ነው። በዛ ገዳም ውስጥ ከ50 ዓመት በላይ የኖሩ የበቁ እናት ነበሩ። እኚህ እናት ጌታ ፈቅዶልኝ አገለግላቸው ነበር። ታዲያ ለአብይ ጾምና ለፍልሰታ ወደ በረሃ ሲሄዱ አብሬያቸው ሄድና እኔ ከደብረ ዘይት በኋላ ወደ ገዳም እመለሳለሁ። እሳቸው ደግሞ የሆሳዕና ዕለት ይመጡ ነበር። በኋላ ፈጣሪ በቃ ብሏቸው እዛው ቀሩ። ኑሯቸው በረሃ ሆነ። እኔም ከእሳቸው ጋር ሆኜ በረሃ በሚሄድበት ጊዜ የበረኸኞቹን አኗኗር እማሆይ እያዟዟሩ ያሳዩኝ ነበር። በጣም ቀናባቸው ነበር። በሰው ብቻ አይደለም፣ በሳር በቅጠሉ፣ በመሬቱ፣ በዛፉ፣
በድንጋዩ በነፋሱ ሳይቀር እቀናለሁ። እነሱ በጣም ስለታደሉ ጠዋት እግራቸው ትረግጣለች፣ በተባረከ እንባቸው ትርሳለች። የሚደገፉት ዛፍ፣ የሚኖሩበት ዋሻ ሁሌ ትንፋሻቸው ያሸታል፣ በቃላቸው ይለመልማል። ሌላው ቀርቶ በሰውነታቸው እየተመላለሰች በምትበላቸው ቅማል እቀናለሁ። ለምን? ያንን ቅዱስ አካል እየላሰች ስለምትኖር። እናቴ ብቻ እነሱ ያሉበት አካባቢ ባለ ነገር ሁሉ ካንጀቴ በጣም እቀናለሁ። ወይኔ ያለመታደሌ ብዬ ራሴን እስከ ጠላ ድረስ እያነባሁ ነበር ወደ ቤቴ የምመለሰው። ቤቴ እስክደርስ ድረስም ይህንን ግጥም እየገጠምኩ ሙሾ እያወጣሁ እያለቀስኩ ነበር ቤቴ የምደርሰው ብለው ግጥሙን ለማሆይ ይነግሩ ጀመር። እንዲህ ይላል ግጥሙ። ቀናሁኝ ይላል። ምን አስቀናሽ በሉኝ ጠይቁኝ ባካችሁ፣ እናንተም ቅናቴን እንዲጋባባችሁ እኔም ልንገራችሁ የቅናቴን ምንጭ። ውስጤ ገብቶ ዘልቆ አርጎኛል ቅጭጭ፣ ሁሌ በመቆጨት ልቤ የሚቀናው በረሃ ውስጥ ባሉት ቅዱሳን እኮ ነው። ቆራጥ አርበኞች በንቁ ታጋዮች ነው ልቤ የቀናው በእናቶች በአባቶች በመንፈስ ቅዱስ ሀብት ልገልጸው የከበሩ በጫካው በዋሻው በደኑ በዱሩ በምስጋና ብቻ ጠግበው የሚኖሩ በእነሱ ቀንቶ ነው ልቤ መቸገሩ። እንደኔ ተወልደው እንደኔ ተፈጥረው ግን የጫካው ሕይወት ኑሯቸው ልዩ ነው። ልቤ ለልብስ የለ ማረፊያ ወንበር፣ አልጋ መኝታ የለ የሚቆጠር ብር፣ የውሃው መጥለቂያ ብርጭቆ ጣሳ የለ፣ ብረት ድስት ኩታንኩት ማቡኪያ መሶብ የለ። ግን ምንም ያላጡ ኑሯቸው ደስ ያለ፣ ልክ እንደ ወፊቱ ሳር ቅጠል ጠላልፈው ግድግዳው ሐረግ ጣራን ሰማይ አርገው ድንጋዩን ለትራስ እሾሁን ፍራሽ አርገው ልብሳቸውን ሌጦ ሰሌኑን ተባተው ምግባቸው ሥራ ስር ቅጠልን ሸምጥጠው በአንድ እፍኝ ውሃ ጥማቸውን አርክተው ያለ ረፍት ያለ እንቅልፍ ሲያቀርቡ ምስጋና እንፈራገጣለሁ ቅናትም ሞላና። ሰማየ ሰማያት ወጥቶ ሕሊናቸው እጃቸው ሳይታጠፍ ሳይዝል ጉልበታቸው ከዓይናቸው እንባ ደም እያዘነቡ ይቅርታና ምሕረት ሲለምኑ ለሕዝቡ አካላቸው ደርቆ አልቆ ሥጋቸው ለዓለም ሲማልዱ ከፈጣሪያቸው ሌት ተቀን ሳይሉ ደቂቃና ሰዓት ሁሌ እንዳንጋጠጡ እሱ ወዳለበት የፈጠርከውን ሕዝብ አድን ከመዓት ኀጢአቱን ሳትቆጥር ሳትመለከት እያሉ ሲጮኹ ዐይኖቼ ደንቀውኝ ቅንትንት አልኩ እንባ ተናንቆኝ። ከፈጠርከኝ አይቀር ታረከኝ እንደ ሰው ከእነሱ እንዳንዱ ብታረገኝ ምን ነው? እንደነሱ ብሆን ምን አለ እግዜር። እኔም ደፋሮኜ ጫካ ዱር ብኖር ፍርሃት የለባቸው ይህ ጎደለ ሞላ እዛ በረሃ ውስጥ ሲኖሩ በተድላ አስቀናኝ ሁሉ ውሎና አዳራቸው አንተን ብቻ አርገው ሕይወት መንገዳቸው። ኑሬን ጠላሁት ይህን ሁሉ አይቼ እነሱን መሆን ተመኝቼ ቅንትነት አልኩ ጣልቼ ከኔ የጫካውን ምስጢር አሳይታኝ አይኔ። ምን አስቀናሽ በሉኝ ጠይቁኝ ባካችሁ እናንተ ቅናቴ እንዲጋባባችሁ። ባፈር በቅጠሉ ቀናው በመሬት በቅዱስ እግራቸው በረጋገጡት ምን ነው መሮትኜ በሄዱ በላይ በተመላለሱ በሁለመናዬ ምን ነው ድንጋይ ሆኜ በተንተራስኩኝ የቅዱስ ትንፋሻቸው ላቦቱ በነካኝ ምን ነው ባደረገኝ ወይራና ጽዱን በእኔ ባሳረፉ ድካማቸውን ምን ነው ባደረገኝ የበረሃው ዛፍ በውስጤ ቢኖሩ ሆኛቸው ምዕራፍ ዋሻውን ባረገኝ ገደል ፉርካውን ውስጤ ውለው አድረው በተነፈሱብኝ ትንፋሻቸውን ምን ነው ሰሌን ሌጦ በሆንኩኝ ልብሳቸው ሕይወቴን ባረካች ጣፋጯ ዜማቸው የስግደት ላባቸው የጸሎት እንባቸው የፈሰሰባት የታደለቿን ባረገኝ መሬት በሁሉ ቀናው ባዩት በረገጡት
እኔም ዕድል ገጥሞኝ እነሱም በሆንኩት